ጸጉርህን ተቆረጥ ብዬ ስንት ጊዜ ነው ነገርኩህ? ትምህርት ላይ ወሳኙ ነገር ጸጉር ነው። የሰማኝ ነው አይደለም? ከዚህ በላይ እንዴት አድርጌ ላሳነሰው? እሺ ከዚህ በላይ ለኛል እንዴ? በእኔ ትምህርት ቤት ሌጣ ራስ ሳትሆን እቀጥላለሁ ብለህ የምታስብ ከሆነ ተሳስተሃል። የሰማኝ ነው እንደ እኔ ሴክሽን አስተማሪ ያልገባላቸው ምን ይሻላል? ሙሉ ሴክሽናቸው ጸጉራቸውን ተላጭተዋል። ግን አይ ላጯቸው፣ ሙሉ ለሙሉ ላጯቸው። እየሰማኸኝ ነው አይደለም? ኢኖ ዲያንት ሆነ መቀጠል አትችልም። ኢንሰቦርዲኔትነትን ታቆማለሽ። እኔ በል ወይ የሆነች ሴት ማስተማሪ እያስቸገረኝ ነው፣ በጣም እየለከፈኝ እያለች ነበር። ምን ትንኮሳ ምናምን? አዎ ትንኮሳ። ጸጉሯን ተላጭታለች። ግን አይ ጸጉሯን ላጯት፣ ችግር የለም። ጸጉሯን ላጯት። እንደዚህ አይነት ቀልድ የለም እኔ ጋር። እሺ ወደ አንተ ስመለስ ማለት ነው። ምንድነው ከጸጉር ጋር ችግራችሁ? ገዝተህ ትመጣለህ፣ በፎጣ አነሳልሃለሁ። ያኔ ትረጋጋለህ። ብሪት የሚበልዘው ማለት ነው። የሰማኝ ነው አይደለም? የሰማኝ ወይ ምንድነው? ዛሬ ተመላለሸብኝ። የሚረዱት ተማሪዎች ምግብ አልደረሰላቸውም። ምን ይሻላል? ለሁሉም ጸጉራቸውን ተላጭተዋል። በቃ አልተሰራም። ግን ዋናው ነገር ጸጉራቸውን ተላጭተዋል።